ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በዚህ ሳምንት በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ የሆነና አዳዲስ መረጃዎችን ይዘንላችሁ ቀርበናል። በተለይም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በተመለከተ የወጡ አዳዲስ መረጃዎች ምንድናቸው የሚለውን ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ማንሳታቸው ይታወሳል። በአሁኑ ወቅት የአዲሱ የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ሆነው አዲስ የፖለቲካ እንቅስቃሴ መጀመራቸው ተሰምቷል። በዚህ ሳምንት የወጡ መረጃዎች እንደሚያመለክቱት በአዲስ አበባ የትግራይ ሰላምና ለውጥ ምክር ቤት የተሰኘ አዲስ አካል ተመስርቷል። አቶ ጌታቸው ይህ አዲስ ምክር ቤት በቅርብ ወደ መቀሌ እንደሚገባ በልበ ሙሉነትም ተናግረዋል። ይህ በእንዲህ እንዳለ በትግራይ ክልል በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና በጀነራል ታደሰ ወረደ የሚመራው የጸጥታ ኃይል በክልሉ ምንም አይነት የውስጥ ጦርነትም ሆነ ግጭት እንደማይኖር እየገለጹ ይገኛሉ። ሆኖም አቶ ጌታቸው ረዳ በአዲስ አበባ የመሰረቱት አዲስ ምክር ቤት ወደ መቀሌ ለመግባት ማቀዱን በትግራይና በፌዴራል መንግስት መካከል ያለውን የፖለቲካ ውጥረት ወዴት ሊያመራ ይችላል የሚለው የብዙዎች ጥያቄ ሆኗል። ተከታተላችሁት የዚህ ሳምንት የኢትዮጵያ ፖለቲካ ትኩስ መረጃ ነበር። እናንተስ በአቶ ጌታቸው ረዳ አዲስ እንቅስቃሴና በትግራይ ቀጣይ ፖለቲካ ጣፈንታ ላይ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን